ከመንደር እሳት እያመጣ መስዋዕታቸውን ይቀበልላቸው የነበረው ሰይጣን ስለራቀ ጣዖቱ ከስሮ ተሰባብሮ ሰይጣን አፍሮ እግዚአብሔር የከበረበት ዕለት ነው ዛሬ የሚከበረው። ክብር ምስጋና ለዚህ ይሁንልን። እኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቢ ካህናት ቆሞስ አባ ሀብተ ጊዮርጊስ የጠቅላይ ቤተ ክህነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ገዳማትና አድባራት መምሪያ ክፍል ኃላፊ፣ እንዲሁም ክቡር አባታችን መጋቢ ሰናይ የቻለው መጋቢ ሰናያት የቻለው የአራዳና ወለዴ ክፍላተ ከተማ ቤተ ክህነት ስራ አስኪያጅ፣ ክቡር አባታችን መልአከ ኃይል ቆሞስ አባ ሳሙኤል የዚሁ ታላቅ ደብር እንግዲህ እንደተባለው የርዕሰ አድባራት ቅዱስ ራጉኤል ወደብረ ኤልያስ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ መምህራን ወንጌል፣ እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? በቅዱስ ቤቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የነቢዩን ስራዎች ትምህርቱን ለመናገር እጅግ በጣም ብዙ ጊዜ ይፈጃል። በመጽሐፍ ቅዱስ ገድሉ ታምራቱ የተጻፈለት ነቢይ ነውና ከነሱ ውስጥ ምናልባት አንዱን ብቻ በመናገር ሁሉን መናገር ስለማይቻል እዚህም እዚያም ከመርገጥ ላያልቅ ነገር ማለት ነው። አንዱ ነገር ላይ ትምህርታችንን ትኩረት አድርገን እንማማራለን። ለዚህ መነሻ እንዲሆነን ለህብትኪኒ እንተክብ ወቀሱትኪኒ እንተሃሪጽ እያሃልቅ ብኪ ይቤ እግዚአብሔር በእላ መዋዕል በዘይት በማሰሮሽ ያለው ዘይትሽ በማድጋ ያለው ዱቄትሽ በዚህ በረሃብ ዘመን አያልቅብሽም ብሏል እግዚአብሔር ብሎ የተናገረበት የመጽሐፍ ቅዱስ ክፍል አለ። በመጽሐፈ ነገሥት ቀዳማዊ ወይም አንደኛ ነገሥት ምዕራፍ 17 ቁጥር 14 ላይ ተጽፎ የሚገኝ ነው። ርዕሱን ሳሳጥርላችሁ ዘይቱም አልጎደለም የሚል በአማርኛው የተጻፈው የመጽሐፍ ቅዱስ ክፍል እንዲህ ብሎ ይናገራል። ዘይቱም አልጎደለም ወይም ደግሞ ዘይቱም ከማሰሮ አልጎደለም የሚል ቃል አለ። እሱን መነሻ አድርገን እንማማርበታለን። እስኪ ሁላችሁም ይህን ቃል ከኔ ተከትላችሁ አብራችሁ በሉ። ዘይቱም በሉ እስኪ ከማሰሮ አልጎደለም። ባጭሩ ይሄ የመበለቷና የነቢዩ ኤልያስ ታሪክ ነው። ብዙዎቻችሁ የምታውቁት ይመስለኛል። በኤልያስ ዘመን በሰማርያ ላይ ነግሶ የነበረ አክዓብ የሚባል ንጉሥ ነበረ። ሚስቱ ኤልዛቤል ትባላለች። እስራኤል ሁለት ክፍል ነበራቸው በዘመኑ። ሰማርያን ለጊዜው ዋና ከተማቸው አድርገው ይኖሩ የነበሩ 10 ነገድ ነበሩ። ሁለቱ ነገድ ደግሞ ለብቻ የይሁዳ ነገድና የብንያም ነገድ የሚባሉት ለብቻ ኢየሩሳሌምን ማዕከላቸው አድርገው በቤተ መቅደስ እግዚአብሔርን እያመለኩ ይኖሩ ነበር። በኢየሩሳሌም ያሉት በቤተ መቅደሱ እግዚአብሔርን ሲያመልኩት፣ 10 ነገድ ደግሞ በፖለቲካ ምክንያት በግልጽ ቋንቋ በሰሎሞን ልጅ በሮብዓም ምክንያት ላንተ አንገዛም ብለው በእግዚአብሔር በንጉሱ ሲያምፁ እግዚአብሔርንም አብረው ተውት። የራሳቸው የሃይማኖት ፖለቲካ ወይም ደግሞ የፖለቲካ ሃይማኖት ፈጠሩ። ለሰሎሞን ልጅ ለሮብዓም አንገዛም ያሉ፣ ግብር አብዝተህብናል በድለህናል ያሉ፣ ለይሁዳ መንግስት አንገዛም ያሉ ሰዎች፣ ምናልባት ይሁዳ ሲባል ክርስቶስን የሸጠው እንዳይመስላችሁ፣ በጣም ሩቅ ጆሮ ያላችሁ ሰዎች ካላችሁ ምናልባት ይሁዳ ማለት የያዕቆብ ልጆች ከያዕቆብ ልጆች አንዱ ንግስና የተሰጠው ነው እና ለዚህ ሰው አንገዛም ብለው ከ12ቱ የያዕቆብ ልጆች መካከል 10 አመፁ።
ሁለቱ ብቻ ቀሩ በኢየሩሳሌም። ሁለቱ ማለት እንደነገርኳችሁ የብንያምና የይሁዳ ነገድ ይባላሉ። 10 አምፀው ሄዱ። ማመጻቸው ብቻ አይደለም የሚገርመው፣ በእግዚአብሔርም ማመጻቸው ነው። አምላካቸው እግዚአብሔር በሮብዓም አድሮ እነሱን የበደላቸው ይመስል እነሱ ግን በሮብዓምም ላይ በእግዚአብሔርም ላይ አምፀው እኛ እንዲያውም እንደ ኢየሩሳሌም ቤተ መቅደስ ላይ እየሄድን እግዚአብሔርን አናመልክም ብለው በየኮረብታው በየሸለቆው የራሳቸውን ጣዖት አቁመው እግዚአብሔርን ያሳዝኑት ነበር። እነማ 10 ነገደ እስራኤል። የነዚህ ተገንጣይ ክፍሎች መሪ ነው አክዓብ የሚባለው ንጉሥ፣ ኤልዛቤል የምትባለዋ ንግሥት። በዚያ ዘመን ነቢዩ ኤልያስ ነበረ። እሱ ንጉሥ ነኝ ብሎ ከቤተ መቅደሱ ወጥቶ በራሱ ምስል፣ በራሱ ግንዛቤ፣ በራሱ መረዳት ያቆመው ጣዖት ደግሞ በጣም የሚገርማችሁ ጣዖቱን ያቆመው እውነት የለዘበው ድንጋይ የተጠረበው እንጨት ጸሎቴን ይሰማኛል ብሎ አይደለም። ጣዖቱ ጣዖት እንደሆነ ያውቃል ራሱ አክዓብ። ንግሥቲቱ ኤልዛቤልም ታውቃለች። ግን አንድ ትልቅ ነገር አለ። እሱ ምንድነው? የእስራኤልን ሕዝብ በፖለቲካ ብቻ ለያይቸው የኔ መንግስት አይቀጥልም። ስለዚህ እነዚያ በቤተ መቅደሳቸው እግዚአብሔርን ያመልኩ፣ እኔ ደግሞ እዚህ የራሴን አምላክ እፈጥራለሁ፣ ሃይማኖት የለያየውን ፖለቲካ አንድ አያደርገውም ብሎ ስላሰበ ነው። ስለዚህ የራሱን መንግስት ለማራዘም ፈልጎ በየኮረብታው እስራኤልን ጣዖት እንዲያመልኩ ያደርጋቸው ነበረ። ሁለቱ ነገድ ግን በቤተ መቅደስ እግዚአብሔርን ያመልካሉ። ይህች ፖለቲካ እንኳን ዛሬም ጨርሶ የጠፋች አትመስልም። ሰው በአንድ መቅደስ አብሮ እግዚአብሔርን ካመለከ፣ ሰው በአንድ መቅደስ እግዚአብሔርን ካገለገለ፣ ስለ አንድነቱ ከተነገረ፣ ስለ ፍቅሩ ከተወራ የሚጎረብጣቸው ሰዎች አይታጡም። ለዚህ ነው በአንዲት ቅድስት ቤተ ክርስቲያን ላይ ብዙ ጊዜ የፖለቲካ ጭራ የሚከተሉ ሰዎች መጥተው እንደ በሶ ቤተ ክርስቲያኒቱን የሚበጠብጧት። ምናልባት እንዲያው ሁሉንም ለፖለቲካ ሰዎች አሳልፈን ባንሰጠው መንፈሳዊ ውጊያው መንፈሳዊ ጦርነቱ እንዳለ ቢሆንም እንኳን እንዲህ አይነት የአክዓብና የኤልዛቤልን አካሄድ የሚከተሉ ሰዎች አይጠፉም። ሰው በሃይማኖት ጥላቻ ከተፈጠረበት፣ በሃይማኖት ጥላቻና ጠላትነት ከመጣበት አንድ አይሆንም። እኔ መንግስቴ ይደላደላል ብሎ ስላሰበ አክዓብ የማያምንበትን ጣዖት እያመለከ እያስመለከ ይኖር ነበረ። ነቢዩ ኤልያስ በዛ ዘመን ተነሳ። እግዚአብሔር አምላክ ከሆነ እግዚአብሔርን ታመልካላችሁ፣ የእናንተ ጣዖት ደግሞ አምላክ ከሆነ እሱን እናመልካለን ይለይልን ብሎ አምላኩ እግዚአብሔርን በጸሎት ጠይቆ አክዓብንም ፈቃድ ጠየቀው ንጉሡን። ባጭሩ በጣም ረጅም ታሪክ ነው። አልሆነለትም አክዓብ። ይገርማችኋል፣ በዘመኑ አክዓብ ያስመልካቸው የነበሩ የጣዖት ካህናት የአምላካችንን የጣዖቱን ስም በጠራን ጊዜ መስዋዕታችንን ይቀበልልናል ብለው አክዓብንም አሳምነውት ነበረ። ቤል የሚባል ጣዖት፣ ዳጎን የሚባል ጣዖት ያንተን መሻት ያንተን ፍላጎት ይፈጽምልሃል ብለውት ነበረ። ኤልያስ እግዚአብሔርን አምኖ እዚያ ጣዖት ፊት በቆመበት ጊዜ ግን ያ ከመንደር እሳት እያመጣ መስዋዕታቸውን ይቀበልላቸው የነበረው ሰይጣን ስለራቀ ጣዖቱ ከስሮ ተሰባብሮ ሰይጣን አፍሮ እግዚአብሔር የከበረበት ዕለት ነው ዛሬ የሚከበረው። ክብር ምስጋና ለዚህ ይሁንልን። እኛ ጣዖትን አሳፍሮ እግዚአብሔርን የገለጠበት ቀን ጭምር ነው ዛሬ በስንክሳራችን የተጻፈው ማለት ነው። እንግዲህ በአንዳንድ አብያተ ክርስቲያናት ደግሞ ልደቱ እንደሆነ ተነግሮናል። ከነቢዩ ልደትም በረከት እግዚአብሔር አምላካችን ለሁላችን ያድለን። ቤተ ክርስቲያናችን ይህንን ብቻ አይደለም፣ ሌሎችም ታምራት አሉት። ከታምሩ ሁለተኛውን ነግራቸዋለሁ። ጣዖቱ ጣዖት እግዚአብሔር እንዳልሆነ፣ እግዚአብሔርን የሚተካ ምንም አይነት እንጨት ምንም አይነት ድንጋይ እንደሌለ፣ ለጊዜው አምላክ መስሎ ከመንደር እሳት እያመጣ መስዋዕቱን የተቀበለ የሚመስለው ጣዖት ከንቱ የሰይጣን ፈጠራ እንደሆነ ይህንን ካደረገ በኋላ 850 የሚሆኑ አድርባይ ካህናት፣ ስንት አልኳችሁ ቁጥራቸው? አንተማ የምታስመልከው እውነት ነው፣
አንተ እውነት ነው ይሄ ቤል የምትለው ዳጎን የምትለው ጣዖት እውነት ነው እግዚአብሔር ነው ዓለምን የፈጠረ ይሄ ነው ብለው ለንጉሱ አክዓብ አምላክ ይሰግዱ ነበር። አምላክ እንዳልሆነ እያወቁ ግን የንጉሱን ልብና የንጉሱን ገንዘብ ጥቅም ስልጣን ያገኘን መስሏቸው ያው መቼስ የጎባጣ አሽከር አጎንብሶ ይሄዳል ይባላል አይደል? ያላመነ እሱ እኮ ጎበጥ ላይ ይችላል አሽከሩ። ንጉሱ ጎባጣ ከሆነ ግን እሱም ዝም ብሎ የማይመለከተው ጉምጥና ጉጦ ይሄዳል። ለምን ምን አገባ ሲባል ጌታዬን ለመምሰል ይላል የማይመለከተው። አሁን አክዓብ መስሎት እንኳን ቢሆን ጣዖትን ያመለከ እነዚህ የጣዖት ካህናት ጣዖቱ ዓይን እያለው የማይ ጆሮ እያለው የማይሰማ እግር እያለው የማይራመድ እጅ እያለው የማይዘረጋ መሆኑን ያውቃሉ። ግን አክዓብን ደስ ይበለው ደግሞም ጥቅማችንን እናገኝ ብለው ወቅቱ ያመጣውን ጣዖት እያመለኩ ነው። ይሄም ጨርሶ የጠፋ አይመስልም ዛሬ። ለማንኛውም ንጉሥ የወደደውን ዘመን ያመጣውን የሚከተሉ ብዙዎች ናቸው። እንደ ሕዝብ እንደ ካህናት እኛንም ጨምሮ ይሄ ነገር ዛሬም የጠፋ ፈተና አይመስልም። 850 የሚሆኑ የጣዖት ካህናት ግን ነቢዩ ኤልያስ ላይ እግዚአብሔር አድሮበት ኃይልን እሱ ላይ በገለጠ ጊዜ እነሱ የሚያስመልኩት ጣዖት አስመላኪዎቹ 850 የሚሆኑ ካህናትም ተዋርደው እግዚአብሔርን ይዞ የወጣው እግዚአብሔርን ይዞ የከበረው ነቢዩ ኤልያስ 850 ሰዎችን አሳፍሮ የከበረበትም ቀን ዛሬ ነው። ክብር ምስጋና ለዚህ ሥራ ሁሉ በነቢዩ ኤልያስ ላይ አድሮ ይህን ያደረገ እግዚአብሔር ይክበር ይመስገን። ይህንን ድል ካደረገ በኋላ ክርስቲያኖች ድርቁ ጠፍቷል። እግዚአብሔር የ3 ዓመት ከመንፈቅ ድርቅን አጥፍቶ ለምድር ጠሉን ዝናቡን ሰጥቷል። ነገር ግን ከዚሁ ጋር አንድ ታሪክ ጨምረን ርዕስ ያደረግነውን ሐሳብ ተናግረን ትምህርቱን እንቋጫለን። 3 ነገር ነው የምነግራችሁ ከዚህ በኋላ 2 ነገር ማለት አንዱን ተናግሬያለሁ፣ 2 ይቀረኛል። የሰማችሁ ነው? አዎ ንግስ ላይ አባታችን በእርግጥ እንግዲህ የተረጋጋ ትምህርት እንዳለ ነገሩኝ። እኔ በንግስ ላይ ብዙ ጊዜ ብዙ ነገር ስለሚበዛው ደጋፊ አይደለሁም። ማለቴ ልማቶች ይኖራሉ፣ መልካም ነው። ግን የወንጌሉ ጊዜ እያጠረ ልመናው ምኑ ረጅም ጊዜ ይወስዳል ብዙ። ለማንኛውም እሺ እና ያ እዚህ ቦታ ላይ ብዙ የለም። ማድረጋችሁ እኮ ግዴታችሁ ነው። የመንግስትን ዩኒቨርሲቲዎቹንም ጤና ጣቢያዎቹን ሆስፒታሎቹን ምኑን የውጭ እርዳታ ይረዷል። መንግስት ከየትም ብሎ ያመጣል፣ ይሰራል። ቤተክርስቲያን ሀብታም ሀገሮችን ደጅ አትጠናም። ድሃ ምዕመናኖቿን ጠንታ ነው ቤተክርስቲያን ልማት የምትሰራው። የአረብ የአውሮፓ የአሜሪካ ብር የላትም ቤተክርስቲያኒቱ። ስለዚህ ከማንም ልትለምናችንም ትለምናለች። ግን የወንጌሉን ጊዜ ሳይጋፋ ነው መሆኑ የነበረበት። አጋጣሚ ሆኖ ለብዙ አብያተ ክርስቲያናት ይሄ አይደለም እና እንግዲህ እዚህ ጥሩ ልምድ አለ ማለት ነው። ይህንን እንደው ሳልመሰክራለሁ ብዬ ነው። ለማንኛውም 2 ነገሮች ደግሞ አሳጥሬ ልንገራችሁ። ቤተክርስቲያናችን በዛሬው ዕለት የምትተርከው ሌላው ነገር ነቢዩ ኤልያስ በዚያ በድርቅ ዘመን አክዓብና ኤልዛቤል እሱን እያሳደዱበት በነበረ ዘመን ኤልያስን ከከተማ ውጣ ብሎ ኮራት ወደሚባል ሀገር ሰደደው። ኮራት ምድረ በዳ ነው። በዚያ ጫካ ኑር ብሎ አክዓብ አንተን ይገላል፣ አንተ ደፋር ነህ ልሙት ትላለህ፣ አንተ ደግሞ መኖርህ ለዚህ ሕዝብ ይጠቅማልና ከምትሞት መኖርህ ይበጃል፣ ሰማዕት ልሁን አትበል፣ ሞተህ ከምታስተምረው ይልቅ ኖረህ የምታበዛው ይበዛልና ወጥተህ ኮራት ወደሚባል ሀገር ሽሽ ተባለ። ኮራት ወደሚባል ሀገር ሲሄድ ምግቤስ ምን ይሆናል ብሎ አሰበ። አትጨነቅ፣ አሞራዎች አንተን ይመግቡሃል አሉ። ጭልፊት አንተን ይመግብሃል አሉ። ክርስቲያኖች ምናልባት በገጠሪቱ ኢትዮጵያ የምታውቁ ሰዎች ከተማ እንኳን አይቻላክም። ሲጀመርም ሜዳ ላይ ስጋ የሚበላ ከተሜ የለም። በአንዳንድ ድግሶች ላይ በተለይ የጥምቀት ሌላም በዓላት ላይ ብታዩ ጭልፊት ተሰብስቦ እንደ ሕዝብ በዓል ያከብራል እና እንዲሁ በሜዳ ላይ የታረደ ስጋ ይዞ የሚሄድ ሰው ጭልፊት ይነጥቀዋል። ይሄ የተለመደ ነው። እኛ የምናውቀው ጭልፊት ከሰው እጅ ላይ ስጋ የሚቀማ ነው። ኤልያስን ደግሞ ቀማኛ ጭልፊት
ከየት እንደሆነ እግዚአብሔር ባወቀ የሚያመጣውን ሥጋ በጥፍሩ ይዞ እያመጣ ምግብ እያመጣ ይመግበው ነበረ። አያችሁት? እግዚአብሔር ከኛ ጋር ከሆነ፣ እግዚአብሔር ከኛ ጋር ከተባበረ ምግብ የሚቀሙ ወይም ደግሞ ቀማኛ የሚባሉ ሰዎች እንኳን ለኛ ገባሪዎች ይሆናሉ። ይህን እግዚአብሔር አምላክ በነቢዩ ኤልያስ ላይ አድሮ ነግሮናል። ቁራ ይለዋል ትርጓሜ መጽሐፋችን። እሱ ከየትም እያመጣ ኤልያስን ይመግበው ነበር። ከዕለታት በአንድ ቀን ይህን ምግብ እግዚአብሔር በራሱ ጥበብ አስቀረበት። ወጣ። ኤልያስ ሲወጣ ሰራፕታ ወደሚባል ሀገር እየሄደ ነበረ። መንገዱ ላይ አንዲት ሴት እንጨት ስትለቅም አገኛት። እንደምን ሰነበትሽ አላት። እግዚአብሔር ይመስገን ስትለው እባክሽ ጥቂት ውሃ አጠጪኝ አላት። ማን እንደሆነ ከየት እንደሆነ አታውቅም። ወዳጅ በኤልያስ ጊዜ ምን ውሃ አለና ውሃ ስጭኝ ትለኛለህ? ቤት የደረቅ ነው አለችው። ለካ እንዲህ በድያለሁ እንደ ሰማይና ምድሩን በመገዘቴ ብሎ ለራሱ ትምህርት ወሰደ። በመጨረሻ እሺ የሚጠጣ ውሃ ከሌለ የሚበላ ቁራሽ ምግብ የለሽም አላት። ወዳሁ አጥብክ ለዕፀው ነው ጥቂት እንጨት ለቅማለሁ፣ እፍኝ ዝግን ዱቄት አለች። እኔ እንደገና ደግሞ አንድ ብላቴና ልጅ አለኝ፣ እሱ ሶስተኛ አንተ ሆነን እንመገባታለን፣ ነገ እንሞታለን አለችው። ይህም ነግራቸው መጽሐፍ ቅዱስ ያለውን ታሪክ ነው። ክርስቲያኖች አለኝ ያለችው ቤት ጎተራ ሙሉ ዱቄት ወይም እህል አይደለም፣ እፍኝ ዝግን አንድ እፍኝ ዱቄት አለች ነው ያለችው። ምን አይነት ዱቄት አለ? እፍኝ የሚሞላ ዱቄት ነው ያለች። እሱም ቂጣ ጋግረን እንበላለን፣ ነገ እንሞታለን አለችው። በረሃብ ዘመን በጭንቅ ዘመን የማታውቀውን ሽማግሌ ነቢይ ና አብረን እንብላና እንሙት ማለት የእምነቷን ጽናት አያሳይም ትላላችሁ? የማታውቀውን እንግዳ አብልታ አጠጥታ ነገ ልሙት ማለት ክርስቲያኖች፣ በእርግጥ እሷ እፍኝ ዝግን ዱቄት ሊሆን ይችላል ያላት። ጎተራ የሞላ የተትረፈረፈ ዱቄትና ዘይት ቢኖራትስ ነገ ከመሞት የሚያድን የለም። የሚያድን የዘላለም ሕይወት ሊሰጥ የሚችል ዱቄትና እህል በምድር ላይ ማንም የለውም፣ ማንም። ለማንኛውም በዚያ ረሃብ ግን በዚያ የጠኔ የረሃብ ዘመን በዚያ የድርቅ ዘመን ነቢዩ ኤልያስን አታውቀውም። የማታውቀውን የእግዚአብሔር እንግዳ ወደ ቤታ ይዛ መግባቷ አንድ በረከት፣ አንድ ጸጋ ነበረ። በመቀጠልም ደግሞ ያለችን ጥቂት ናት። ብዙ ሀብታሞች የተረፋቸውን ቢያበሉ ምን ይደንቃል? የተረፋቸውን ቢያጠጡ ምን ይደንቃል? የተረፋቸውን ቢያለብሱ ምን ይደንቃል? አዎ በጎ ነገር ነው፣ እግዚአብሔር ይቀበለዋል። ይህች ሴት የሰራጵታዋ መበለት ያደረገችው ነገር ግን ድንቅ ነው። እሱ ምንድነው? ከሌላት ነው የሰጠችው። ጌታችን በወንጌል አንዷን ሴት እንዳመሰገናት እንደዚህ አይነት ሴት ናት ይህች መበለት። ክርስቲያኖች መቼስ በዚህ ዘመን ይህንን መናገር ከባድ ነው። ቢሆንም ግን ጨክነን ደግ ብንሆን፣ ጨክነን አንተ በጎ ነገርን በምታደርግበት ጊዜ ይላል ዮሐንስ አፈወርቅ ተግሣጽ በተባለ መጽሐፉ፣ ወኢትበል ዘመኑ ውእቱ የየት ሀገር ተወላጅ ነው አትበል፣ የማን ሀገር ሰው ነው አትበል። የማንም ከመሆኑ በፊት እስመ ዘእግዚአብሔር ውእቱ፣ ያተርቦ የምታየው ሰው ያተቸግሮ የምታየው ሰው የማንም ጎሳ የየትም ሀገር ሰው ከመሆኑ በፊት የእግዚአብሔር ሰው ነውና ይላል። ወኢትበል ዘመኑ ውእቱ የማን ሀገር ሰው ነው አትበል። መጀመሪያ እሱ የማን ሰው ነው አለ? አቤት! ከዚህ ጸጋ ከዚህ ክብር በወረድንባቸው በጎ ለማድረግ ጥሩ ነገር ለመስራት አንዳንድ ነገሮችን እንደ መስፈርት ያየንባቸው ነገር ዘመን ላይ ከደረስን በኋላ ሰው የድካሙን ብቻ ፍሬ እየበላ ይኖራል፣ እሱም አልተባረከም። ይህች ሴት ዮሐንስ አፈወርቅ ለእኛ እንደጻፈው አይነት ነገር ያደረገች ይመስላል። አዎ አድርጋለች። የማታውቀውን ነቢይ በሌላት ዱቄት በሌላት ሀብት ና አብረን እንብላ ማለት ይሄ በጣም የሚደነቅ ነገር ነው። እግዚአብሔር በዚህ ሴት ተደንቋል። ይዛ ወደ ቤቷ ገባች። ቤቷ ከገባች በኋላ አቅድም ሊተ እኔ በጣም ረሃብ ጸንቶብኛል አላት። 3 ዓመት ከመንፈቅ የተራበ ሕዝብ እንዳለ ብዙ የተረዳ አይመስልም፣ ዋሻ ውስጥ ስለኖረ ነቢዩ ኤልያስ። በኋላ እኔ ረሃብ ጸንቶብኛል አስቀድመሽ ስጭኝ አላት። አስቀድማ ቂጣውን ሰጠችው። እንግዲህ
ያለን ጥቂት ነው፣ እንሞታለን። እሷን አንተ ቀድመ ከበላሃት ልጅ የሚበላው የለም ባለችው ጊዜ እሱ እንዲህ አላት፣ ዱቄትሽ ከከረጢቱ አይጎልብሽም፣ ዘይቱ ከማሰሮ አይጎልብሽም ብሏል እግዚአብሔር አላት። ይህንን ባላት ጊዜ ወደ ጓዳዋ ወደ እልፍኟ ስትገባ እንዳላት የዘይቱ ዕቃ ተትረፍርፎ የዱቄቱ ዕቃ ባዶ የነበረው በዱቄት ተሞልቶ የቅቤው በቅቤ የማሩ በማር የጥሬው በጥሬ ተትረፍርፎ አገኘችውና የቤቷ ውስጥ እንግዳ ሆኖ የመጣው ረሃብተኛ ቃሉ ቤትን በበረከት የሚሞላ ውሃ ጠጭኝ የሚላት ውቅያኖስን ሊያደርቅም ሊያነጥፍም ሊያበዛም የሚችል እርቦኛልና ለኔ መጀመሪያ ስጭኝ የሚላት አንዳች የእግዚአብሔር ኃይል በሱ ላይ ያደረበት ሰው መሆኑ ገባትና የእግዚአብሔርን ሥራ እያደነቀች እሱን መገበችው። እሱ በልቶ ጠጥቶ ሲሄድ ደግሞ ሌላ ፈተና መጣ። ልጇ ነቢዩ ዮናስ ሞተባት። ነቢዩ ማን አልኳችሁ? ዮናስን ታውቁታላችሁ። ታላቁ ነቢይ ዮናስ ማለት ነው። እሱ ደግሞ ሞተ። እሱን በሌላ ጸሎቱ ደግሞ ሌላ የጸሎት አይነት ስርዓት አለ። ጸልዮ ከሞት አስነስቶ ደቀ መዝሙሩ አድርጎ ተመልከቱ። እህል ሲያልቅ እህል የሚሰጥ ሕይወት ሲያልቅ እግዚአብሔር አምላክማ እንዲሁ ዝም ብሎ እህል እያበዛ የሚያኖር አምላክ አይደለም። በኤልያስ ያደረው ሕይወት ሲያልቅም ሕይወት የሚሰጥ አምላክ ነው። የቤትሽን ዱቄትና የቤትሽን ዘይት ብቻ አይደለም እግዚአብሔር የሚያበዛ ያለቀ ሕይወትንም መጨመር የሚችል ባዶ የሆነ ነፍስ የተለየውን ሥጋ ወደ ሕይወት የሚያመጣ አምላክ አመልካለሁ። የኤልዛቤልና የዚህ አክዓብ አምላክ አይደለም፣ እኔ የማመልከው አምላክ ነው እውነተኛው አምላክ ብሎ በበረከትና በሕይወት የእግዚአብሔርን አምላክነት የገለጠበት ጊዜ ነው። ክብር ምስጋና ለዚህም ድንቅ ሥራ እግዚአብሔር የተመሰገነ ይሁን። እናም እንግዲህ ባጭሩ ዘይት ያልጎደለበት የሞተ ልጇ እንደገና የተነሳበትን ቀን ቤተክርስቲያን ዛሬ አብራ ታስባለች ማለት ነው ከነቢዩ ኤልያስ ጋር። አሁን የቤተ ክርስቲያናችን ይህንን ታሪክ ትርጓሜ ባጭሩ እናያለን። ምንድነው ዱቄቱ? ምንድነው ዘይቱ? ይህች መበለት ሴት ምንድናት? የብሉይ ኪዳን ታሪክ በዚህ መልኩ የተጻፈ እንድናደንቀው ብቻ አይደለም፣ ለሐዲስ ኪዳን ዘመን ምሳሌ ነው። እስኪ ባጭሩ እናየው አንዱን ብቻ። ይህች መበለት ባሏ የሞተባት ሴት ናት። ብቸኛ ሴት ናት። ይህች መበለት ባሏ ምን ያለባት ናት አልኳችሁ? አቤት ባሌ ሞተ ብላ ሌላ ሁለተኛ ባል አላገባችም። ባሌ ሞተ ብላ ሁለተኛ ባል አልያዘችም። ይህች ሴት በነ ቅዱስ ኤፍሬም ትርጓሜ የቤተ ክርስቲያን ምሳሌ ሆናለች። ክርስቶስ መስቀል ላይ ሞቷል። ክርስቶስ መስቀል ላይ ምን ብሏል? መስቀል ላይ የሞተው ክርስቶስ በመቃብር ተቀብሯል። በመቃብር የተቀበረው ክርስቶስ በስልጣን ሞትን ድል አድርጎ ተነስቷል። ጌታዬ ሞተ፣ ጌታዬ ተሰቀለ ብላ በጌታዋ ላይ ሌላ ጌታ ያልሾመች፣ በአምላኳ ላይ ሌላ አምላክ ያልደረበች መበለት የምትባለዋ ቅድስት ቤተ ክርስቲያን ናት። የክርስቶስን ሞቱን ትንሣኤውን እየሰበከች የምትኖር። በእርግጥ የዚያች ሴት ባል እንደ ሞተ ቀረ እንጂ አልተነሳም። ክርስቶስ ግን ሞትን ድል አድርጎ የተነሳ የቤተ ክርስቲያን ባሏ ነው። በነገራችን ላይ እስራኤል ስሚ ፈጣሪሽ ባልሽ ነው ይላል መጽሐፍ ቅዱስ። ፈጣሪሽ ምንሽ ነው አለ። ባል ማለት አንዳንድ ሰዎች እንደሚያስቡት የግድ በሩካቤ ብቻ የሚታወቅ አይደለም። እንኳን እጮኛ ባል ማለት እንኳን በሩካቤ ከሚስቱ ጋር ብቻ የሚተዋወቅ አይደለም። ፈጣሪሽ ባልሽ ነው ይላል መጽሐፍ ቅዱስ። ነቢዩ ኢሳይያስ ለእስራኤል ባል ማለት ራስ አለቃ ማለት ነው። ባል ማለት በሌላ መልኩ ባለጌ ሲባል ሰምታችሁ ነው። ባለጌ ዛሬ ስድብ ነው። ባለጌ ማለት ግን ባለርስት ማለት ነው፣ ጌታ ማለት ነው። ስለዚህ ባልሽ ማለት ጌታሽ፣ አዛዥሽ፣ ፈጣሪሽ ማለት ነው ለቤተ ክርስቲያንና ለክርስቶስ ሲሆን፣ ክርስቶስ ለቤተ ክርስቲያን ጌታዋ ነው፣ ባሏ እየተባለ ይነገራል። ለማንኛውም ፈቶና ማለት ሌላ አምላክ ሳታውቅ
በመስቀል ላይ የተሰቀለውን ጌታዋን ብቻ እየሰበከች የምትኖር ትንሣኤውን፣ ሞቱን፣ ዳግም ምጽአቱን እየሰበከች የምትኖር መበለት የምትባለዋ ሌላ ባል የማታውቀው ክርስቶስን ብቻ የምታመልከው ቅድስት ቤተ ክርስቲያን የመበለቲቱ ምሳሌ ናት። ለኤልያስ የቀረበው ዱቄት ምንድነው ያላችሁ እንደሆነ ዱቄቱማ የክርስቶስ ሥጋ ምሳሌ ነው። ዘይቱ የክርስቶስ ደም ምሳሌ ነው። ዘይቱ ከማሰሮ ዱቄቱ ከጓዳው አይጎልብሽም ብሏት ነበረ። ይሄ ማለት ነው ቤተ ክርስቲያን እስከ ዓለም ፍጻሜ ድረስ የክርስቶስ ሥጋ የክርስቶስ ደም ሳያልቅባት ለዓለም እስከ ዘላለም ድረስ ሕይወትን ስትሰጥ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ምንድን ነው የሚለው? የዘላለም ሕይወት። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ዮሐንስ 6:45 ላይ ያለው ይሄ ነው። ስለዚህ የማያልቅ እንጀራ የክርስቶስ እንጀራ የክርስቶስ ሥጋ የክርስቶስ ደም ያላት የማያልቅ የሕይወት እንጀራ የማያልቅ የሕይወት ውሃ ያላት ቅድስት ቤተ ክርስቲያን መሆኗን ያሳያል። ዘይቱ ከማሰሮ አልጎደለም ማለት ዘይቱ የክርስቶስ ሥጋና ደም ነው። ማሰሮ ደግሞ እምነታችን ነው። መበለቲቱ ቤተ ክርስቲያናችን ናት። ስለዚህ ማሰሮ ከዘይቱ አልጎደለም። የማይጎድል ጸጋ ያላት ቤተ ክርስቲያን ላይ ነው የምንኖረው። የማይጎድል የፈውስ ሀብት ያላት ቤተ ክርስቲያን ውስጥ ነው የምንኖረው። የማይጎድል የልጅነት ክብር ያላት ቤተ ክርስቲያን ውስጥ ነው የምንኖረው። ያልጎደለ ዘይት ያላት ማን ብቻ ናት? ክርስቲያኖች። አቤት! ኤልያስ ያልገባባቸው ቤቶች በሙሉ ጎደሎ ዘይት ነው ያላቸው። ዘይት ብቻ አይደለም፣ ማሰሯቸውን ሰብረዋል። ባዶ የዱቄት ዕቃ ነው ያላቸው። ባዶ የዘይት ዕቃ ነው ያላቸው። ኤልያስ የገባባት ያቺ መበለቲቱ ቤት ግን ዘይቱ አልጎደለም። በዚያ ዘመን ሁሉም የእስራኤል ቤት ዘይት አልባ ማሰሮ ነበር የያዙት። ዘይት ያለው ማሰሮ ማን የገባበት ቤት ብቻ ነው? አቤት! ኤልያስ ማለት ደግሞ የስሙ ትርጓሜ ዘይት ወይራ ጠንካራ ማለት ነው። በሌላ መልኩ እግዚአብሔር አምላኬ ነው ማለት ነው። እግዚአብሔር አምላኬ ነው የምትል ክርስቲያኖች ዘይቱ ከማሰሮ ያልጎደለባት ብቸኛዋ ቤተ ክርስቲያናችን ያቺ መበለት ቤተ ክርስቲያን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ናት። ሌሎቹ በሙሉ ወይ ማሰሮ ይዘዋል ወይ ዘይት ይዘዋል። ማሰሮውንም ዘይቱንም አብረው ያዙ። ውሸት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ግን ማሰሮ ሃይማኖት ነው ብያቸዋለሁ። ዘይት ደግሞ የክርስቶስ ሥጋና ደም ነው። ዱቄቱ የክርስቶስ ሥጋ፣ ዘይቱ የክርስቶስ ደም ነው ብያቸዋለሁ። ስለዚህ ኤልያስንና የኤልያስን ጌታ የሚፈልጉ ሰዎች በሙሉ የመበለቲቱ ቤት የግድ ያስፈልጋቸዋል። ኤልያስን ተጸይፎ የኤልያስን በረከት ማግኘት አይቻልም። ኤልያስ የእውነተኞቹ ነቢያት ምሳሌ ነው። ዛሬ እኮ ነቢይ ነን የሚሉ ብዙዎች ናቸው፣ እናውቃለን። በጣም ብዙ ነቢይ ገሌ ሐዋርያ ገሌ የሚባሉ ሰዎችን ሰምታችኋል አይደለ? በድርቅ ዘመን በረሃብ ዘመን የመበለቶችን ንብረት በሉ ወይስ የመበለቶችን ንብረት አበዙ? ግን እነዚህ ነቢያት ክርስቲያኖች፣ እኛ የምናውቃቸው ነቢያት ድሃ የሚያበሉ ናቸው። ዘመን ያመጣቸው በኤልያስ ስም የሚጠሩ ነቢይ የተባሉ የዘመናችን ጉዶች ግን የድሆችን የመበለቶችን ቤት በትንቢት ስም በሉት። እኛ የምናውቃቸው ድሆችን የሚያበሉ ነቢያት፣ ሙት የሚያስነሱ ነቢያት ነው። ችግሩ የተፈጠረበት ቦታ ሄደው ችግር የሚቀርፉ ነቢያት ናቸው። እንደዚህ አይነት ነቢያት ካሉ እግዚአብሔር ያብዛልን። ግን የሉማ፣ ከተባለ ከተማ ያውደለድሉማ። በእኛ ቤትም አንዳንዴ እንግዲህ በቤቱና ስም ብዙ ነገር ስላለን ይሄን እንምላችሁ እንደ የውጭ ሰው ብቻ እንዳታስቡ። ለማንኛውም ነቢዩ ኤልያስ በዚያች ቤት ያደረገው የመጀመሪያው ትርጓሜ ይሄ ነው። ሁለተኛና የመጨረሻው የዚህ ትርጓሜ መጨረሻ ማቴዎስ 25 ላይ ያለው ነው። ማቴዎስ ምዕራፍ 25 ቁጥር 1 10 ሴቶች ነበሩ። ስንት ሴቶች ንገሩኝ እስኪ? ስንት ሴቶች? 10 ሴቶች አሉ። እነዚህ 10 ሴቶች አምስቱ ልባም ናቸው፣ አምስቱ ሰነፍ ናቸው። ሙሽራ ለመጠበቅ የተጠሩ ናቸው። የሙሽራ ወዳጆች ናቸው። ሙሽራው የሚመጣ በእስራኤል ወግና ልማድ መንፈቀ ሌሊት 6 ሰዓት ላይ ነው እና 10ሩንም ጠርቶ አክብሮ አጃቢዎች ናችሁ ብሏቸዋል። አምስቱ ሰነፎች ማሰሮ ይዘው ዘይት አልያዙ። ማሰሮ ይዘው ምን አልያዙ?
አቤት እነዚህ ሰነፎቹ ዘይት አልያዙም። ብልሆቹ ወይም ልባሞቹ ግን ማሰሮም ዘይትም ይዘዋል። ተዘጋጅተው ሁሉም አንቀላፉ። የሚገርማችሁ እነዚያ ማሰሮ ይዘው የጎደለን አለ ብለው ሳያስቡ ሙሽራው ከመምጣቱ ጥቂት ቀደም ብለን ዘይታችንን እናመጣለን ብለው አስበው ነበር። እንዳሰቡት አልሆነላቸውም። ድንገት የጎደላቸውን ዘይት ሳይዙ ሙሽራው መጣ። እነዚያ ልባሞቹ መብራታቸውን አብርተው፣ ዘይት ማለት የሚበላው ብቻ አይደለም። ቅባት ሊሆን ይችላል፣ ለፊት ለአካል ምግብ ሊሆን ይችላል፣ መብራት ሊሆን ይችላል። ቤት ይሰሩበት ነበር ዘይቱን። እንዴት ቤት ይሰራበታል? ሌላ ጊዜ ትሰሙታላችሁ። እዚህ ካሉት መምህራን ቤት ሳይቀር ድንጋይ አቅልጠው ቤት ይሰሩበት ነበረ ዘይቱን። እና ምናልባት የሚበላው ብቻ እንዳይመስላችሁ የሚበራውን ዘይት ነው ያልያዙት። አሁን የሚያሳየውን የሚገልጠውን ሙሽራ የሚያደምቀውን ዘይት አልያዙትም። በዚህ ምክንያት የጎደላቸውን እንዳጎደሉ ሙሽራው መጣ። እነዚያ ዘይት ያላዙ ሰነፍ ሴቶች ሄደው ኧረ ከዘይታችሁ ዘይት ስጡን አሏቸው። ሙሽራው ሲመጣ ከዘይታችሁ ዘይት ስጡን አሏቸው። ሙሽራው ሲመጣ ከምናችሁ ምን ስጡን አሏቸው? አቤት ይገርማል። በደንብ በተረጋጋ ሁኔታ እንድትሰሙኝ ይፈልጋሉ። ሙሽራው ሲመጣ እነዚያን አጃቢዎችን ልባም ሴቶችን ከዘይታችሁ ምን ስጡን አሏቸው? አሁን ሙሽራው ኢየሱስ ክርስቶስን መሆኑን ወቁ። ሙሽራችን ማን ነው አልኳችሁ? ኢየሱስ ክርስቶስ ነው። ዮሐንስ መስክሮለታል። በዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራ ብሎታል ክርስቶስ አምላካችንን። ዮሐንስ መጥምቅ ወንጌሉን የጻፈው ደግሞ ዮሐንስ ወልደ ነጎድጓድ ነው። ሙሽራ ይባላል ክርስቶስ አምላካችን እና ሙሽራው ኢየሱስ ክርስቶስ ነው። አጃቢዎቹ ደግሞ ሰነፎቹም አሉ። ተጠርተው ጥሪያቸውን ያላከበሩ፣ ተጠርተው ጥሪያቸውን ያከበሩ ልባሞችም አሉ። ሙሽራው በመጣ ጊዜ ዘይት የለመኑ ከሙሽራው ነው ወይስ ከአጃቢዎቹ? ንገሩኝ እስኪ ክርስቲያኖች። አቤት ሙሽራው ሲመጣ ከዘይታችሁ ዘይት ስጡን ብለው የለመኑ ደግማችሁ ንገሩ። ከሙሽራ ወይስ ከአጃቢዎቹ? ከምኖቹ? ይሄ ቀላል ነገር አይደለም። ክርስቶስ ሲመጣ እኛ የምንጠብቀው ኢየሱስን ነው፣ ክርስቶስን ነው። ሌላ ምናምን የሚባል ብዙ ፖለቲካ፣ የሃይማኖት ፖለቲካ አለ። እዩት ወንጌሉ ምን እንደሚል። ሙሽራችን ክርስቶስ ይህንን ዓለም ለማሳለፍ ሲመጣ ዘይቱን የሚለምኑት ዛሬ ዘይት ከያዙ ቅዱሳን ጋር የተጣሉ ሰዎች ናቸው። ዘይቱን የሚለምኑት ክርስቶስን ከሚያከብሩት ክርስቶስን ካከበሩት ቅዱሳን ነው። ሙሽራውማ እኔ ጋር ዘይት አለ ብሎ ዘይቱን ከኔ ብቻ ውሰዱ አይልም። መብራቱን ከኔ ለኩሱ አይሉ። መብራታቸውን ይዘው የደመቁ ያበሩ አምስቱ ልባሞቹ እግዚአብሔር ያከበራቸው የቅድስና ቃል ኪዳን የሰጣቸው ቅዱሳን ናቸው። የሚገርማችሁ ይህ ዓለም ክርስቶስ ሲመጣ ድረስ አንቀላፍቶ ተኝቶ ኖሮ ክርስቶስ ሲመጣ ግን ከዘይታችሁ ዘይት ስጡን ብሎ ተክለ ሃይማኖት፣ አርሴማ ጊዮርጊስ፣ ቅዱስ ገብርኤል፣ ቅዱስ ሚካኤል ቢል ምን ጥቅም አለው? ያሳዝናል። ሙሽራው ከመምጣቱ በፊት ከዘይታቸው ዘይት እንዲሰጡ የእግዚአብሔር ቅዱስ ፈቃዱ ይሆንልን። ዘይት ምንድነው? እዚህ ውስጥ ቃል ኪዳን ይባላል። ምን አልኳችሁ? አቤት በቃል ኪዳናችሁ እርዱን፣ አሁን አብሩልን፣ አሁን ጸልዩልን፣ አሁን ነፍሳችን ከክርስቶስ ጋር ታስራ እንድትኖር ቃል ኪዳናችሁ ይርዳን መባል የነበረበት አሁን ነው። ነገር ግን ምን ይላሉ? ሲመጣ ክርስቶስን እንጂ ማርያምን አንጠብቅም፣ ቅዱሳንን አይደለም ክርስቶስን ነው የምንጠብቀው የሚለው እብዶች ተፈጥረዋል። ለእነሱ እግዚአብሔር ልብ ይስጥልን። እዩት አሁን እነዚህ ሰዎች በእነዚህ ሰዎች ሎጂክ ማለት ኢየሱስን እንጂ ቅዱሳንን አንጠብቅም ለሚሉ ሰዎች ምናልባት እንዲሁ ስታስቡት ክርስቶስ ሲመጣ ዘይት ራስህ አትሰጠንም እንደኛማ ከነዚህ ከአጃቢዎች አንለምንም ብለው ሌላ ጠብ የሚፈጥሩ አይመስላችሁም? ከራሱ ከሙሽራው ከክርስቶስ ጋር እኛ እንዴት እነሱን እንጠይቃለን አንተ እያለ ማለታቸው የሚቀር አይመስልም። የሚያወድሉ ነው ያገኙም እንጂ። ግን ተመልከቱ፣ ሙሽራ እያለ ሚዜ ነው የተለመነው። ሙሽራ እያለ ምንድነው የተለመነው? አቤት አጃቢ ነው የተለመነው። ሙሽራውማ ሙሽራ ነው፣ ንጉሥ ነው። ግን ሙሽራው እያለ ማን ተለመነ?
እስኪ አብራርታችሁ ንገሩኝ። ይሄ ምን እያልኳችሁ ነው? ትምህርቱ ቅኔ እንዳይሆን ማን እያለ ማን ተለመነ ማለት ነው? እስኪ ንገሩኝ፣ ተርጉማችሁ ንገሩኝ። ሙሽራው ማን ነው? አቤት በስሙ ንገሩኝ። ሙሽራው ማን ነው? ኢየሱስ ክርስቶስ። አጃቢዎቹ እነማን ናቸው? ቅዱሳን። ከነሱ ነው ዘይት ስጡን ያሏቸው። ታዲያ ይሄንን ሲይዙ እንዴ ለእናንተና ለኛ የሚበቃ የለንም አሏቸው። ለእናንተና ለኛ ምን የሚል የለም? አዳሪ አልጠቀሙንም እኮ የሚሉ ሞኞች ካሉ፣ አዎ ያኔ ሙሽራው ሲመጣማ አይጠቅሙትም፣ አይረቡትም። ሙሽራው ከመምጣቱ በፊት አሁን ግን ይሄው ነቢዩ ኤልያስ የገባበት ቤት ይሄው በዘይት ሲያትረፈርፉ አየን እኮ። ይሄው ባዶውን ሲሞላው አየን እኮ። ሙሽራው አልመጣማ። ሙሽራው ዓለምን ለማሳለፍ ሲመጣማ ተክለ ሃይማኖት ለካ አማላጅ ነዎት እንዴ? ቅዱስ አቡነ ገብረ መንፈስ ቅዱስ ለካ ረድኤት በረከት ነበሩት እንዴ? ቅዱስ ገብርኤል ለካ እንዲት አማልድ ነበር እንዴ ብሎ ሃይማኖቱን የምጽአት ዕለት ቢጀምር ዓለም ለማሳለፍ ሲመጣ ክርስቶስን ያኔ ቢያውቅ እምነቱ አይጠቅምም። ወአስከቦ ለውእቱ ሰይፍ፣ እግዚአብሔር ያንን ስልጣን ያስቀምጠዋል። ምን ማለት ነው? ዓለም የሚድነው በቅዱሳን ምልጃ፣ ዓለም በቅዱሳን ቃል ኪዳን የሚድነው ክርስቶስ እስከሚመጣ ድረስ ነው። ማን እስከሚመጣ ድረስ ነው አልኳችሁ? አቤት። ስለዚህ አሁን ሙሽራው እስኪመጣ ተኝተ ኖረ ክርስቶስ ከመጣ በኋላ ሙሽራው ከመጣ በኋላ ለካ እመቤቴ ታማል ልጅ ነበር እንደ አትሰማህም ማለት ነው። አይሰማም ልጁ ያኔ አይልም። እንዲያውም አትናቴዎስ ለቅሶውን አይቶ ያን ጊዜ የሚደረገውን ጽኑ ለቅሶ አይቶ አትናቴዎስ ውእቱኒ ያነብ በእንቲአሆሙ፣ እሱ ራሱ ክርስቶስ ስለነሱ አብሯቸው ያለቅሳል ይላል። ደግሞ ግን ቃሉን አያጥፍም። የፍርድ አምላክ ነው፣ ፍርዱን ያከብራል። ያ ማለት ነው ያንቀላፉትን እንዲህ ይላቸዋል። ሙሽራው ደጁን ከዘጋ በኋላ እነዚያ ሰነፎቹ ዘይትም ካጡ በኋላ ሄዱና ደጁ ከተዘጋ በኋላ ያንኳኳሉ። አይጨክንብንም ብለው ያንኳኳሉ። ሙሽራው በር አርኅወነ ንባ፣ ወዳጆችንን ክፈትልን ይሉታል። እውነት እውነት እላችኋለሁ አላውቃችሁም ይላቸዋል። እውነት እውነት እላችኋለሁ ምን አላላችሁ? ማቴዎስ 25 አላውቃችሁም። ምን ስላጎደሉ ነው አላውቃችሁም የተባሉት ክርስቲያኖች? አቤት ዘይት፣ የቅዱሳኑን ቃል ኪዳን አያችሁ። ከዘይታችሁ ዘይት ስጡን እኮ ነው ያሉ። እኛ ታዲያ ሌላ ምን አለ? ከቅድስናችሁ ቃል ኪዳን ስጡን፣ ከጸሎታችሁ ጸሎታችሁ ይርዳን፣ በረከታችሁ ለኛ ይሁን ብለን ነው ዛሬ ነብዩ ኤልያስን ብለን የመጣ ነው። ከዘይት ዘይት ስጠን ብለን ነው። እስኪ አብራችሁ በሉ፣ ከዘይት በሉ እስኪ ዘይት ስጠን። ነብዩ ኤልያስ ለሁላችንም ዘይት አልቆብናልና ለሁላችንም ዘይቱን ያውሰን። በሌላ መልኩ ይሄ ዘይት ፍቅር ተብሎ ተተርጉሟል። ምን ተብሏል አልኳችሁ? አቤት። እነዚህ ሰዎች እስኪ እነዚህ ሰነፎቹ ምን ይዘው ነበረ? እስኪ እየሰማችሁ ከነበረ ምን ይዘው ነበረ? አቤት። ባዶውን ነገር ይዘውታል። ግን ምን ጎሏቸዋል? ዘይት ጎሏቸዋል። ተመልከቱ። ማሰሮ ማለት ሃይማኖት ነው። ዘይት ማለት በሌላ ትርጓሜ ፍቅር ነው። ለምሳሌ ማቴዎስ 6:16 ላይ አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህን ተቀባ። አንተ ግን በምትጾምበት ጊዜ ራስህን ምን በል? እየሰማችሁ ነው? ራስህን ምን በል? ተቀባ። ፊትህን ምን በል? ታጠብ። ራስህን ተቀባ ማለት ቅቤ ተቀባ ማለት አይደለም። ቅቤ መቀባት አያስፈልግም በጾም ግን አይቻልም። ራስህን ተቀባ ማለት ክርስቲያኖች ፍቅር ይኑርህ ማለት ነው። ቅባት የተባለ ፍቅር ነው። እና እነዚህም አምስቱ ሰነፎች የጎደላቸው ፍቅር ነበረ ማለት ነው። ምን ነበረ? አቤት። ዘይት የተባለ ፍቅር ነው። ዘይቱ ከማሰሮ አልጎደለም ማለት እዚያ ቤት ኤልያስ በገባበት ቦታ። እኛም አንድ ሀገር ነው ዘይት የጎደለብን። ይሄ መርካቶ የሚመጣው ከውጭ ታሽጎ የሚመጣው እዚህ ሀገር በፋብሪካ የሚመረተው ዘይት አይደለም። እሱም ቢሆን የዋዛ አይመስለኝም። ግን ደግሞ ፍቅር ራሱ ዘይት ጎሎብናል። ክርስቲያኖች ምን በላው አላጣን ይሆናል፣ ምን ጠጣው አልጎደለብን ይሆናል። ነገር ግን ደግሞ ትልቁ ዘይት ፍቅር ጎሎብናል። እንደ ሀገር ብቻ አይደለም ይሄ ሰላምን የሚበጠብጠው የሚነሳው። ነገር ግን ክርስቲያኖች ዘይት ጎደለ ማለት ክርስቶስ እንኳን እንዳያውቀን ያስደርጋል።
ይሁት ዘይት ያልያዙትን አላውቃችሁም አላቸው። ሃይማኖት አለን ብለው ፍቅር የጎደላቸውን ሰዎች እግዚአብሔር አምላክ አያውቃቸውም ማለት ነው። ዘይቱ ከማሰሮው እንዳልጎደለ በኤልያስ ዘመን በዘመናችን ነቢዩ ኤልያስ ዘይት የጎደለባት ሀገራችንን ዘይት ያብዛላት። ሌላው ትምህርቴን ጨርሻለሁ። ምስክርነት ልንገራችሁና ትምህርቱን ልቋጭ። ትምህርት ጨርሻለሁ። ከርዕሱ ጋር አይገናኝም። ስለ ቦታው ልነግራችሁ ፈልጌ ነው። ቅድም አባታችን የደብሩ ስም ማን ነበር ነው ያሉት? ርዕሰ አድባራት አቤት ደብረ ኃይል ቅዱስ ኤልያስ ረስታችሁት? ርዕሰ አድባራት እንጦጦ ራጉኤል። እሺ እንዲህ ነው ስሙ። እና እኔ ስለ ስሙ ምንም ለማለት አይደለም፣ እሳቸው ያሉት በቂ ነው። እኔ እንኳን ሌላ መልእክት ነው። እዚህ ቦታ ላይ የመጀመሪያው አለቃ ካልተሳሳት ጸሐፌ ትእዛዝ ገብረስላሴ ነበሩ። ጸሐፌ ትእዛዝ ገብረስላሴ ይባላሉ። እና እኒህ ጸሐፌ ትእዛዝ ገብረስላሴ ከእንጦጦ ማርያም አለቃ ጋራ ክርክር ነበራቸው ይመስለኛል። ዛሬ ድረስ ቀጠለ መሰለኝ ይሄ ነገር። የመጀመሪያው አለቃ እና እዚያ እንጦጦ ማርያምም የመጀመሪያው አለቃ መላከ ፀሐይ አፈወርቅ ይባሉ ነበር። ጠብ ነበረ በሁለቱ ጠብ እንኳን ስሙ ጥሩ አይደለም፣ ክርክር ነበረ። የምን ክርክር ያላቸው እንደሆነ አሁን ያለውን በእርግጥ አላውቅም። ያኔ በህዝብ ከዚህ እስከዚህ ያለው የእንጦጦ ራጉኤል ነው፣ አይ አይደለም፣ ይሄማ ከዚህ እስከዚህ ያለው የኔ ነው የሚል ማለት ነው። እና በህዝቡ ነበረ ያኔ የተፈጠረው ክርክር። በህዝቡ በምን አልኳችሁ? አሁን እንኳን ስም ነው እሱ ቀላል ነው። የቤተ ክርስቲያናችን ሊቃውንት ይህንን ሰሙ። የመጀመሪያው አለቃ ጸሐፌ ትእዛዝ ገብረስላሴ ይመስለኛል የጽሕፈት ሚኒስቴርም ነበሩ። ይገርማል እኮ ዛሬ የትንሽ የመንደር የቀበሌ ሊቀመንበርነት ስልጣን ሲያገኙ የሚሽኮረመሙ ሰዎቻችን ትልቅ በሚኒስቴር ማዕረግ መንግስትን ሀገርን እያገለገሉ እዚህ ቤተክርስቲያን አለቃ ሆነው ቤተክርስቲያንን ያገለግላሉ። ቤተክርስቲያን እንድን ያቆዩት። ዛሬ አይደለም በሚኒስትር ደረጃ ትንሽ የወረዳ የምናምን ስልጣን ትገኝ። የመጀመሪያው የክርስቲያኖቹ እርምጃ ከቤተክርስቲያን መጥፋት ነው። እኔ በዚህ ፕሮቴስታንቶችን አደንቃለሁ። አሁን የቀድሞ መሪ ያለው ሲዘሉ በቃ ጌታ ጌታ አደንቃቸዋለሁ። እምነታቸውን ስህተት ነው ማለት ሌላ ነው። ላመኑበት ነገር ራስን መስጠት ሌላ ነው። ክርስቲያኖች አያፍሩም፣ በእምነታቸው አይሸማቀቁም። እኛ እንዳልኳችሁ ቀበሌ ብዬ አበዛሁት ስልጣኑ። የእድር ኃላፊ ሲሆን ከቤተ ክርስቲያን ነው የሚልቀው፣ እሱም ስልጣን ሆኖ ህዝብ ላለመሽሰት እንደ ህዝብ ላለማጋፍ ቆሞ ላለማስቀደስ ነው። ለማንኛውም ጸሐፌ ትእዛዝ ገብረስላሴ ከቤተ መንግስት እስከ ቤተ ክህነት ትልቅ አባትነት ስልጣን የነበራቸው ሰው ናቸው። እና ሁለቱ ቤተ ክርስቲያናት ሲጣሉ ጸሐፌ ትእዛዝ ገብረስላሴ ትልልቅ የሀገር ሽማግሌዎቹን ይዘው ሽምግልና ሄዱ። ህዝቡን ለዩልን ብለው ከዚህ እስከዚህ እንጦጦ ራጉኤል የርዕሰ አድባራት ከዚያ ደግሞ የደብረ ፀሐይ ይሁንልኝ፣ ህዝቡን ለዩልን አሉ። እና የሚገርመኝ የእንጦጦ ራጉኤል አለቃ የሆኑት እኒህ ጸሐፌ ትእዛዝ ገብረስላሴ ትልልቅ ሽማግሌዎችን ይዘው ሽማግሌ ሲያደርጉ መላከ ፀሐይ አፈወርቅ ህፃናት ይዘው መጡ። ምን ይዘው መጡ? የኔ ሽማግሌዎች እንዲህ ናቸው ብለው ከ7 ዓመት ያላነሱ ከ15 ዓመት ያልበለጡ ህፃናት ሰብስበው የኔ ሽማግሌዎች እንዲህ ባለ ህፃናቱን አንጋግተው ይዘው መጡ። በእንጦጦ በርዕሰ አድባራት በኩል የመጡት ቦታ ሽማግሌዎች ተቆጡ። እኛ የቀኝና ግራ ለይተው እንጦጦ ርዕሰ አድባራት ይሄን ያህል ቦታ ይሄን ያህል ሰው አለው አገልጋይ ያለው፣ ያችኛዋ ቤተክርስቲያን ደግሞ ይሄን ያህል ህዝብ አገልጋይ ያላት ብለው ከአገልጋዩ አንጻር ከምኑ አንጻር ቀኝና ግራ ለይተው የሚፈርዱ አመዛዝነው የሚፈርዱ ሰዎችን ታመጣለህ ብለን ስንጠብቅ እንዴት ህፃናት ሰብስበህ ታመጣለህ ብለው ተቆጡ። እና ያኔ አትቆጡኝ ብለው ሐሳባቸውን ሰነዘሩ። እስኪ እናንተ ግን ማን ትላላችሁ? ማን ነው ትክክል? ህፃናትን ያመጡት ሽማግሌዎች? እናንተ እስከትፈርዱ ሰዓት ምናልባት የቅዳሴ ሰዓት እየደረሰ እንደሆነ አይቻለሁና እንደዛ እንዳይሆን ይኸውላችሁ እንዲህ አሉ። እኔ አልተሳሳትኩም አሉ። ህፃናትን ያላችሁት ግን በጤና ነው? ህፃናት አሁን ቀኝና ግራ ይለያሉ? ይሄ ቢሆን ያ ቢሆን ይላሉ?
ስለዚህ ጻፊ ትእዛዝ ናቸው ትክክል በራሳቸው ቦታ መጣቸው አናማቸው መቼም ጻፊ ትእዛዝ ገብረ ሥላሴ አልተሳሳቱ ምንድነው የሆነው ሲባጭሩ እጅ አወጡና መላከ ፀሐይ አፈወርቅ እንዲህ አሉ እኔ እነዚህን ሕፃናት ያመጣው ይፈርዳሉ ብዬ አይደለም ምን ይላሉ ብዬ አይደለም የርዕሰ አድባራት እንጦጦ ራጉኤል ታላላቅ ሽማግሌዎች የሚናገሩትን ይስሙ ብዬ ነው አንድ ሲፈርዱ ይስሙ ሲፈርዱ ምን ይበሉ ሁለተኛ ደግሞ ድንበር ሲያስቀምጡ ድንበሩን ይዩ ምን ይዩ ብዬ ነው በነገራችን ላይ ይህንን ታሪክ የጻፉት ከሕፃናቱ አንዱ የሆኑት መርሴ ሐዘን ናቸው አይደል ከሕፃናቱ አንዱ የነበሩት ናቸው መርሴ ሐዘን ለቂርቆስ ይባላሉ ሕፃናቱ የሽማግሌዎችን ሽምግልና ይስሙ ድንበሩንም ይዩ አሉ እኔ አሁን የቦታ ድንበር ምናምን እዚህ ውስጥ አሁን እሱ የለም ያ ስርዓት አልፏል ምን ልላችሁ ነው ታዲያ ቤተክርስቲያን ድንበር አላት ቤተክርስቲያን ታሪክ አላት ቤተክርስቲያን ዶግማ አላት ቤተክርስቲያን ቅዳሴዋ ድንበር አለው ታውቃላችሁ ዶግማዋ ማህሌቷ ድንበር አለው እያንዳንዱ የቤተክርስቲያን ድንበር አለው ልጆቻችሁ ድንበሩን ያውቁታል ቤተክርስቲያናቸውን ለይተው ያውቃሉ የጴንጤም የእንትንም መንዙማውንም ኦርቶዶክስ ምኑንም ብሰማ ችግር አለው ብለው የሚጠይቁ ልጆች የሏችሁ ለመዝሙር እንኳን ድንበር እንዳለው አያውቁም ባጭሩ ሌላውን ከባድ ነገር ተውትና ለማንኛውም ክርስቲያኖች የአባቶቻቸውን ድንበር የአባቶቻቸውን ቃል የማያውቁ ልጆች የበዙ እንደሆነ አብያተ ክርስቲያናት ልክ እንደሌላው ሀገር ታሪክ ይሆናሉ ክቡር አባታችን መላከ ኃይል እንደሰማሁት እዚህ ትልቅ ትምህርት ቤት ነበረ እዚህም አንድ ትልቅ አገልጋይ ያሉ እሳቸውም የተማሩበት ትምህርት ቤት ነበረ ከመንግስት ጋር ታግለው ሰበካ ጉባኤው እንግዲህ የዋዛ አይመስለኝም ክቡር አባታችን መሪነት ቦታውን አስመልሰውታል እኔ በጣም በዚህ እደነቃለሁ አደንቃለሁ እስኪ እግዚአብሔርን አመስግኑ እስኪ አይነት ነገር የዋዛ አይደለም የባዓታ ትምህርት ቤት አሁን እዚያ ካሳንቺስ ወይም 4 ኪሎ ድንበር ላይ ያለው ቤተ መንግስት ያለው ማለት ነው እሱ መጀመሪያ እዚህ ነበር ታላላቅ ሊቃነ ጳጳሳት ነው ያወጣው ትምህርት ቤት እዚህ ነበር እርግጠኛ ነኝ ወደፊት ነገሩ ሲስተካከሉ ትምህርት ቤቱ ኖሮ ሊቃውንት እንደገና ይመነጩበታል እዚህ ስፍራ ላይ በየተስፋ አደርጋለሁ ቦታው ከመጣ ሌላው ደግሞ ቀጣዩ ትውልድ ይሰራል ለማንኛውም ግን ክርስቲያኖች አባቶቻችሁ ያቆዩትን ታሪክ አባቶቻችሁ በደምም ይሁን በቃል በትምህርት ዋጋ ከፍለው ያቆዩትን ቤተክርስቲያን ድንበሯን እንድታውቁት ልጆቻችሁ ድንበራቸውን ያላወቁ ቀላዋጮች እንዳይሆኑ የሃይማኖት ቀላዋጭ የታሪክ ቀላዋጭ እንዳይሆኑ የባህል ቀላዋጭ ዘራፊዎች እንዳይሆኑ ክርስቲያኖች የቤተ ክርስቲያኒቱን ድንበር ያወቁ የጠነቀቁ አባቶቻቸውን የሰሙ ያዩ ያደመጡ ልጆችን እንድታበዙ መልእክት ለማስተላለፍ ነው አምላካችን እግዚአብሔር ከነብዩ ኤልያስ በረከት ያድለን ዘይቱም አልጎደለም የጎደለብን ዘይቱንም ይሁን ፍቅራችንን ነብዩ ኤልያስ ያብዛልን ስብሐት ለእግዚአብሔር